ተቀወጠ ትላላችሁ። ተቀወጠ ግምጃዬ ከእህቷ ጋር ዛሬ ከቅመሞች እኮ የሚያመልጥ ነገር የለም። እውነት ተቀወጠ ተቀወጠ። እየጠየቁ ነው። ምን አይነት እያሉ ነው? ምን አይነት እያላችሁ ነው? የእናቴ ልጅ እህቴ አልመሳሰልም። ትንሽ እሷ ቆንጆ ናት። ቅድዋ እዚህ ድረስ ግጥም ያለ ነው። አፍንጫ አላት። ቆማዳ ነኝ። ከዛ ቁመና አላት። ረጅም ናት። እኔ ባይዘው ወይ በልጣታለሁ፣ ግን ቢሆንም ገና የምታደግ ልጅ ናት። ከዛ በቃ ፎቶ እሷ ጋር ነው። እሷ ጋር ቪዲዮን ፎቶ እንፖስታለን ነገር። ዛሬ ዝናብ እየጣለ ስለሆነ ለቀረጻ እኔ ራሱ ያልወጣሁት። እሺ እኔ ማሳት ትችላላችሁ። እኔን አንቺንስ ካሜራው አሪፍ ነው። እንግዲህ የግምጃ አይነት ሆነ ቦታ ላይ አይተዋት ምንሽ ናት ማን ናት ብለው ጥያቄ አብዝተውባት ነበረ ማለት ነው። ዛሬ እንግዲህ በይፋ በአደባባይ አውጥታታለች። ተቀወጠ ነው የምላችሁና ይመችሽ። በእውነት እኔ መንታ ነው የመሰሉኝ። ይቅርታ አድርጉልኝና የእውነት ትንሽ ግምጃ ዳወስ ትላለች እንጂ መንታ ነው የሚመስሉት። ሰላም ሰላም፣ እንዴት ናችሁ? የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንግዲህ ለምትሰጡኝ ነገር ሁሉ አመሰግናለሁ። ጥፋቴ ስጋ ጥፋት አለብሽ ብላችሁ ከስር የምትወዱኝ አስተያየት የምትሰጡኝ እጅጉን በጣም አመሰግናለሁ። ትክክል ናችሁ። ነገር ግን ደግሞ ድምፄ ብዙ የማይጮህ ነገር ሰዎችን እየፈራሁኝ ነው። ዛኑ እሺ ወዶች ተረዱ ብዬ አስባለሁ። እና ለዛ ነው እሺ ተረዱኝ ያላቸው ብዬ ተስፋ አደርጋለሁ ማለት ነው። እና ደግሞ የሆነች እቃዎች ምናምን ነገር ለመግዛት ደግሞ ምን ሊሆንሽ ነው ምን ልታደርጊው ነው ምናምን ስለሚሉ እየፈራሁኝ ነው እንጂ ልክ ናችሁ። ድምፄ እንደማይሰማ ጠንቅቄ አውቃለሁ። ለራሴ ብዙ አይሰማኝም እንኳን ለእናንተ ማለት ነው። እና በጣም ነው የማመሰግነው በዚህ አጋጣሚ። ትክክል አይደለሽም፣ ድምጽ ትክክል አይሰማም ምናምን ለምትሉኝ አመሰግናለሁ። ስለምትወዱኝ ነው ክበሩልኝ እላለሁ ማለት ነው። እንግዲህ ቆይቼ ግምጃዬን ይዣችሁ የመጣሁት ባለፈው ዕለት የሆነ አበባ አሻንጉሊት ምናምን ይዛ አይታችሁ በጎን እህቷ ነበረችና ያን ፎቶ እየቆረጡ ምናምን እየወጡ ግምጃዬን ምንሽ ናት እያሏት ነበርና እስከዛ ድረስ ግን ዝም ብላ እስካሁን አላወጣቻት ነው ማለት ለመናገር። ግን ከእህቷ ጋር ነው አንድ ላይ የሚኖሩት። እኔ ግን ደስ ብሎኛል እውነት ለመናገር እንደዚህ ከእህቷ ጋር አብራ በመኖሯ ደስ ብሎኛል በዚህ አጋጣሚና ምክንያቱም በቃ ከብዙ ነገር እንትን ትላላችሁ። ከእህታችሁ ጋር ከሆናችሁ ቢከፋችሁም ትመካከራላችሁ፣ ሲከፋችሁ ብዙ ነገር አለ። እህት ማለት ብዙ ነገር ናት። እህት ማለት የእናት ምትክ ናት ብዬ ነው የማስበው እውነት ለመናገር እና እንደዚህ ሲቀውጡት እንደዚህ ሲጨፍሩ ሁሉም ሰው ነው። እህት የሌላችሁ ሁሉ ናቸው የቀኑት ማለት ነው። ገባችሁ? እና በጣም ነው ደስ የምትይው ግምጃዬ እውነት። አሁን ምንም ሊከፋሽም እንኳንሽ አይዞሽ ትልሻለች፣ ከጎንሽ ናትልሽ። ሊከፋሽም አይችልም ከዚህ በኋላ ሲጀመር አንቺ ጎበዝና ብርቱ ጀግና ሆነሻል። ጀግንነትሽንም እያሳየሽ ነው። አሁን ደግሞ በቅርብ አዲስ ነገር አላት ግምጃዬ። አልተቻለችም ግምጃ አልተቻለችም። እንደዚህ ጀግና ስትሆኑ በኢየሱስ እንዴት ያስደስታል መሰላችሁ። በቃ ብርቱና ጀግና ስትሆኑ ጎበዝ ስትሆኑ ብርታታችሁን ስታሳዩ ያስደስታልና ግምጃዬ በርቺ፣ ጠንክሪ። ዛሬ ኢትዮጵያ ላይ ድርቅ ያለ ዝናብ ነው ጋይስ።
እኛ እዚህ በሙቀት እንቃጠላለን። እዛ ግን ዝናብ እየረገጠው ነው ጋይስ። እና ቤት ናቸው አልወጡም ዛሬ። ነገና ከነገ ወዲያ ቪዲዮና የህቷን ፎቶ ፖስት ታደርጋለች። ዛሬ ግን አይወጡም፣ ምክንያቱም ዝናብ ነው። ዝናቡ ያስወጣም አያስገባም። ገባችሁ? ኢትዮጵያ ላይ ማለት ነውና ይመችሽ። ለማንኛውም እንጂ ይሄን ነው የምላችሁ ዶችዬ። ከዚህ በተረፈ እኔ በጣም ሴት ልጅ ጀግና ስትሆን ደስ ይለኛል። ሴት ልጅ ጀግና ሆና ብርታ ስታሳይ ደስ ይለኛል። ሴት ልጅ ጀግና ሆና ሁሉንም ነገር ሰባብራ ስትወጣ ደስ ይለኛል። እና እኔ በግምጄ ደስ ይለኛል። በቃ ጥንካሬዋ፣ ጉብዝናዋ፣ በቃ ይሄ ግምጄ ያስደስተኛል። እና መጨረሻሽን ያሳምርልሽ፣ እህትሽን ይጠብቅልሽ። ማማሯ ደግሞ ማለት ነው ማማሯ አልኳችሁ፣ ማማሯ እውነት ነው የምላቸው። ብቻ ደስ ይላል። እርግጠኛ ነኝ ብዙዎቻችሁ እንዲያያችሁ ተስፋ አደርጋለሁ። ያው ብዙዎቻችሁ ደግሞ ቲክቶክ ስለማትጠቀሙ ላታዩ ትችላላችሁ። እንግዲህ እኔ ጌታችሁ ደግሞ ከስር ያመጣው ሲጋ ፖስት አደርግላችኋለሁ። ለእናንተ ያልሆነ ቀስ ቁምጥ ምት ይላል። ኦኬ አይደል? አሁንም ደግሞ አዲስ ነገር ካለ ነው ደስ የሚመጣው። ኦኬ ምንም የሚያመጣኝ ነገር የለም። እና ይልላችሁ ነው የመጣሁት። ቪዲዮ አላስረዝምም። ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ አመሰግናለሁ። ሁላችሁም ወዳችኋለሁ። መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን ስጡ። አሁንም አንድ ስህተቴን ሰምቻለሁኝ፣ አመሰግናለሁ። አሁንም ደግሞ ሌላ ስህተት ካለ ደግሞ ንገሩኝ።